ሰለላሁ ዐለይሂ የላቀው ማን ነበር? ጉድ ይልሃል። ሐረር ከተማ ውስጥ ለቢዳ ድግስ ተብሎ እንዲህ አይነትን ፈሳድ አላሁ ሙስተዓን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ እሁድ ሙነሺዶቻችን በሚያሳዝን ሁኔታ ወደ ሴት አሳዳጅነት ተሸጋግረዋል። ወነዑዙ ቢላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም ቴሌግራም ቻናል አለን፣ ጆይን በማድረግ እዛ ላይ ጥቆማ አስተያየቶቻችሁን ማስፈር ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች የሸዋል ኢድና ጉዳጉዶች የሚል ይሆናል። ይህን ቶፒክ የመረጥኩበት ምክንያት እስልምና የማያውቃቸው ነገራቶች በአጠቃላይ እያመጡ እስልምናን እንደሚወክል አድርገው በተለያዩ የሶሻል ሚዲያ ውስጥ የሚያሰራጩ ወንድምና እህቶች ስላሉ ለነሱን ትምህርት እንዲሁም ደግሞ ባለማወቅ እነሱ የሚከተሉ ሰዎች ከዚህ ነገራቸው እንዲመለሱ በማሰብ ነው ይህን ቪዲዮ የምንሰራው። እንግዲህ ሙነሺድ የተባሉ ግለሰቦች ምን እንደሚሉን እስቲ አብረን እንስማቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን አይደብራችሁም እንዴ? ሴት ከኋላ ቦዲጋርድ ይመስል ያሉ ሴቶችን አሰልፋችሁ ከዛ በኋላ ሰላም አለይኩም ስትል ትንሽ አይሰቀጥጥህም? ባለ ትንሽ አይደብራችሁም? ለስሙ እኮ ማለት ነው ሙነሺድ ናቸው። ቢላሂ አለይኩም በመልእክተኛው አለይሂ ሰላቱ ወሰላም ዘመን ሙነሺዶች ነበር። ሙነሺድ ማለት ግጥም አንባቢ ማለት ነው። በዜማ መልኩም ሊሆን ይችላል፣ ያና ያከራክረንም። ነገር ግን ዛሬ ላይ ህዝበ ሙስሊሙ ዘንድ ኢሜጅ ያላቸው ህዝበ ሙስሊሙ ዘንድ ተቀባይነት ያላቸው ወጣጤዎች ማለት ነው እንዲህ አይነትን ነገር ሲተገብሩ በጣም ነው የሚያሳፍረው። ከዛስ ምን እያለን ነው? እስቲ አቶ አሚር ነገ እሁድ በውቢቷ ሐረር ከተማ በሳይ ሙጋድ አዘጋጅነት ውቢቷ ሐረር ከተማ በርካታ የሆኑ ዑለማዎችን ያወጡበት ብሎን ደግሞ በርካታ የሆኑ የእስልምና ታሪኮች ያሉበት በርካታ የሆኑ ጀግና ስመጥር የሚባሉ ሱልጣኔቶችን የተገኙበት ከተማ ነው ባይዘው። ነገር ግን ዛሬ ላይ ውበቷ ጠፍቶ በቢዳ እንደፈለጉ እየጨፈሩ እየተዝናኑ ነው። በኋላ አሳያችኋለሁ። ነገር ግን ይህን ግለሰብ ምንድነው እያለን ያለው? አዘጋጅነት በዑመር አብዱላህ አዳራሽ ከቀኑ 8 ሰዓት ጀምሮ አይቀርም ኢንሻአላህ። እኛም ሐረር ተገኝተናል። አሁን ኢንሻአላህ ነገ 8 ሰዓት እንገናኝ። እንወዳቸዋለን። ሰላም። አሁን እንዴት ነው ማትወዳቸው? እንዳንተ አይነት ሰገጥ የሆኑ ሰዎችን የሚከተሉ ሰዎች ነው እኮ በጣም የሚገርመኝ። እኔ በጣም ነው የምትገርሙኝ። እንዴት ይህን ነገር እያያችሁ እረ ወደ አላህ ተመለሱ። ቢያንስ እኔ ፐርሰናሊ አቦሳ ላይ የማላደርገው ነገር እነዚህ ልጆች እያደረጉ ነው። ወጣጤው እንደፈለኩ የምናገረው ልጅ ማለት ነው ማላደርገው ነገር ማልደፍረው ነገር እነሱ ያደርጋሉ። አላሁ ሙስተዓን ወነዑዙ ቢላህ። ይመጡና አላሁመ ሰሊ አላ ሙሐመድ ምናምን ብለው ማለት ነው ይጨፍራሉ። ከዛ ማለት ነው ከዛስ መሐባ ይባላሉ። የሴቶች መሐባ ነው። ከዚህ በላይ ክሊር የሆነ ኤቪደንስ አያስፈልግም። ሴቶች ከኋላ አሰልፈ ሴቶች ከኋላ እንዲህ ብለው ከዛስ ሰላም አለይኩም ወራህመቱላህ ኮንሰርት አዘጋጅተናል ማንም እንዳይቀር 8 ሰዓት ምናምን ትላለ። በነብዩ አለይሂ ሰላቱ ወሰላም ስም ልሸቅል ማለት ነው። አላሁመ ሰሊ አላ ሙሐመድ በሚል ሰላዋት አስቡት። ሰላዋት ኢባዳ ነው፣ አምልኮ ነው። በአምልኮ ሊሸቅሉ ማለት ነው። ኢማጂን አድርጉ። ዛሬ ላይ አንድ ሰው እናታችሁን ሰድቡ ቢሸቅል ብር ቢሰበስብ ዝም ትሉታላችሁ? በእናታችሁ እያሾፈ አንድ ኮሜዲያን የሆነ ሰው ፈኒ እያደረገ በቃ ፈኒ ነው ብሎ እየሰራ ዝም ትሉታላችሁ? አፍንጫው ነው አይደለም የምትሉት? ምንም ጥርጥር የለውም። ዛሬስ ፊዳካ አቢ ወኡሚ ብለህ ትዘላለህ። ነገር ግን በመልእክተኛው አለይሂ ሰላቱ ወሰላም እየሸቀሉ ነው እነዚህ ሰዎች ከኋላ ሴት አሰልፈው እንዲህ በዲነል ኢስላም እያላገጡ ነው። ተውረፉ ሊባሉ ይገባል። የሚያሳዝነው እንደነዚህ አይነት ጃሂል የሆኑ ወላሂ የመጨረሻ ጃሂል ናቸው። ተራ አማኝ ቦዘኒ ማለት ነው። ቦዘኒ የመንደር የታክሲ ዶርዬ የማያደርገውን ነገር
ያደርጋሉ። ወነአውዝ ቢላህ። ከዛስ መጥቶ ሐረር ላይ እንዲህ የሚያደርግ ሰው ደግሞ ለምንድን ነው የምትቃወመው? ለምሳሌ ተመልከቱ፣ ጸጉራቸውን እያሳዩ ይሄ ቀሚስ ሚኒ ቀሚስ ታውቃላችሁ? እሱን አድርጋ እኛነነ ዛር እንዳለባት ሰይጣን ጋኒን ዳቢሎስ እንዳያዛች ሴት እንዲህ ይሆናል። የሚያሳዝነው እኮ መሀል ለምሳሌ አንደኛ ላይ ወንድ ካለ ሁለተኛ፣ ሶስተኛ ላይ ሴት፣ አራተኛ ሴት እየቀላቀሉ ማለት ነው። ወነአውዙ ቢላህ በምንድነው ይህን ነገር እየተደረገ ያለው ስንል በሸዋል ኢድ እየተባለ ከየት እንደመጣ አናውቅም። መልእክተኛው አለይሂ ሰላቱ ወሰላም የኛን ትዕዛዝ የሌለበትን ስራ የሰራ ሰው ስራ ወደ ራሱ ተመላሽ ነው፣ ውድቅ ነው ብለዋል። አላሁ ሱብሓነሁ ወተዓላ ዛሬ ሃይማኖታችሁ ሞላሁላችሁ ጸጋይም በእናንተ ላይ አደረኩኝ ከሃይማኖቶች መካከል እስልምና መረጥ ወደድኩኝ ያለን የጌታችን የአላሁ ሱብሓነሁ ወተዓላ ቃልን እየተጻረረን ቢዳ ላይ ስንዘፈቅ እንዲህ አይነትን ፈሳድ ላይ እንገባለን። ስልጣኔ አይደለም። ይህን ባህል ሊሆን አይችልም። ባህል ከሃይማኖት ጋር አቆራኝተህ ማለት ነው የምታስተላልፈው ነገር የለም። ዛሬ ላይ የሚያሳዝነው ኢድ እየተባለ እኛ ሻዋል መልእክተኛው አለይሂ ሰላቱ ወሰላም በወሩ 6 ቀን መጾም እንዳለብን ያስተማሩ። የቻለ ሰው የተወደደው ተከታታይ በ6 ቀን ቢጾም ለሱም አሪፍ ነው። ከዛ በሰባተኛው ቀን ኢድ ብላችሁ አክብሩ ብለዋል። ሰሃቦች እኮ ሻዋል ጾመዋል። ታቢዎች፣ አትባታቢ አይማዎች ሻዋል ጾመዋል። ከኛ የበለጠ ጌታቸውን ይገዙ ነበር። ወንድምና እህቶች እነሱ አከበሩት ወይ? ካላከበሩ ከየት የመጣ ነው? አያችሁ፣ ወደ ቢዳ በተመለስን ቁጥር እንዲህ አይነትን ነገርን እናደርጋለን። ወንድና ሴት እየደባለቀን የማንን ካፊር መጫወቻ ነው የምንሆነው። የተለያዩ ቲክቶከሮች ሐረር ይገኛሉ። በምን በኢድ ኢድ ባይዘዌ አምልኮ ነው። አንድ ሰው ኢድ ሲያከብር አላሁ ሱብሓነሁ ወተዓላ እያላቀው ነው። ለምሳሌ ኢደል አልፊጥር ስታከብሩ ጊዜ ሰላት አለው። ኢድ ላይ ሰላት ምንድነው? ወደ አላህ የሚያቀርብ ነው። ለምሳሌ ከኢድ ውጪ ትሰግዳለህ? ተሰብስበህ ድምጽ ከፍ አድርገህ ምናምን ትሰግዳለህ? በፍጹም አትሰግድም። አምልኮ ነው። ሰደቃ ማውጣት፣ ዘካ ሊሆን ይችላል፣ የመሳኪኖችን ማብላት አምልኮ ነው። ስለዚህ ኢዳችን ራሱ አምልኮ ነው። መልእክተኛው አለይሂ ሰላቱ ወሰላም ወደ መዲና በገቡ ጊዜ ሰዎች የተለያዩ ነገሮችን እየጨፈሩ አዩአቸው። አላህ ከነዚህ የተሻለ ለእናንተ ሰጥቷቸዋል። እነሱም የአረፋ በዓል ኢደል አድሃና ኢደል አልፊጥር ነው ብለው መልእክተኛው አለይሂ ሰላቱ ወሰላም አስተምረዋል። ኢዳችን ስንት ነው? 2 ነው። ከዛ ውጪ ኢድ የለም። ሙስሊሞች የሚደሰቱበት በሳምንት አንድ ጁማ አለ። በአመት ደግሞ አረፋና የኢደል አልፊጥር ማለትም የረመዳን ማብቂያ ያ ብቻ ነው ያለው። ዛሬስ የሸዋል ኢድ ይባላል። እረ አላህን ፍሩ። እነዚህ ሙነሽድ የተባላችሁ ሰዎች እኔ በሚገባችሁ ቋንቋ ነው የምናገረው። ትንሽ አታፍሩም እንዴ? ትንሽ ኃይላችሁ እንዴ? አላህ ዘንድ እንኳን ማለት ነው በቃ አላህን ብትዘነጉ ሰዎች ይታዘቡናል አትሉ? ምን አይነት ወጠጤ ናችሁ? አሁን እነዚህ መንዙማ ባዮች የሚያዳምጥ እኮ አለ። እነዚህ መንዙማ ባዮችን እያዳመጠ የሚያለቅስ ፍጡር አለ። ምን ይሻለናል? እንግዲህ ምንም ማድረግ አይቻልም። ወንድምና እህቶች አጠር መጠን ባለመልኩ ለማቅረብ ነው የሞከርኩት። ኢንሻአላህ ፓርት 2 በሚቀጥለው ቪዲዮ የምሰራ ይሆናል። ለዛሬ ይሄን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።